በጣም ጤና ይስጥልኝ አድማጮቻችን። ዛሬ የምንገኘው ደግሞ ሞር ሪል ስቴት ላይ ነው። እኔ ዝናቡ ፍቅረ እባላለሁ፣ የሞር ሪል ስቴት ሴልስ ነኝ። ከእንደዚህ በፊቱ ያው አንዳንድ መረጃ እየሰጠናችሁ ነበረ። እስቲ ዛሬ ደግሞ አዲስ ነገር ይዘን ስለመጣን ነው። እዚህ ወር ውስጥ ብቻ የሚቆይ አዲስ ነገር ነው። እኛ ሞር ሪል ስቴቶች ያው ከባለፈው እንዳልናችሁ ከ97 ካሬ እስከ 194 ካሬ አማራጮች አሉን። ኮምፓውንድ የሆነ ግቢ ነው። ሱቆችም አፓርትመንቶችም ይዘን የመጣ ነውና ሚክስድ የሆኑ ናቸው። ሱቆቹ ኦሬዲ በዚህ 2 ወር ውስጥ የምናስረክባቸው ናቸው። ስራ መጀመር ይችላሉ። ከ1 እስከ 4 የሱቆች ናቸው የሚሆኑና ከዛ በኋላ ናቸው የቤቶቹ። ያው ሞር ሪል ስቴት ከጀመርን ኦሬዲ 1 አመት አድርገናል። በ1 አመት ውስጥ ወደ 10ኛ ፍሎር ደርሰናል። የሱቆቹን ጨርሰን ሴራሚክ እንደምትመለከቱት የሱቆች ናቸው እነዚህና እነዚህ የሱቆች ፓርቲሽን ነው እየሰራን ያለው ነው። እዚህ 2 ወር ውስጥ ነው የምናስረክባቸው። ስራ መጀመር ይችላሉ። የቤቶቹ ደግሞ ያው አማራጮችን በደንብ ቆንጆ አማራጭ አለን። ኮምፓውንድ ነው የሚሆነው። እዚህ ግቢ ውስጥ ኮምፓውንድ ነው የሚሆነው። ሁሉም አማራጭ የያዙ ናቸው። አሚኒቲያቸው ጂም፣ ስፓ፣ ሬስቶራንት፣ የልጆች መዝናኛ፣ ጌም ዞኖች፣ የቅርጫት መጫወቻ ትራክ ዞኖች፣ ሁሉም ነገር የያዘ ነው። የሚገርማችሁና ለግዠሪዎች ከሚባሉት ውስጥ ናቸው። እንዲሁም ሲሲቲቪ ካሜራዎችን በየቦታ ናቸው የሚሆኑት። ከእንግዲህ ያው አማራጩን እስቲ የካሬ አማራጩን ልግለጽላችሁና ከ97 ካሬ እስከ 194 ካሬ ነው። ባለ 2 እና ባለ 3 መኝታ 97 ካሬ ማለት ባለ 2 መኝታ ተጨማሪ ሰራተኛ ክፍል ያለው የላውንደር ስፔስ የያዘ ነውና ይህ አማራጭ ከእንግዲህ ዋጋችን 69500 ብር ነው። እዩት፣ ከእንግዲህ 69500 ብር ነው። ለዚህኛው ለኮምፓውንድ ለሆነ ለግዠሪ ለሆነ ቤት 69500 ያው አብዛኛው ጊዜ አይገኝም። ለዛውን ደግሞ እናንተ አማራጩን አድቫንቴጅ እንድትጠቀሙበት በሚል የ50% የባንክ አማራጭ አዘጋጅተናል። 50% አማራጭ የባንክ አማራጭ ስንላችሁ ከወለድ ነፃ የሆነ በ10 አመት ውስጥ መክፈል የምትችሉበት አማራጭ ነው። በ10 አመት ስትከፍሉ ከወለድ ነፃ ነው የሚሆነው። ግማሹን ደግሞ በ2 አመት ውስጥ ነው የምትከፍሉት። ግማሹን በ2 አመት ጥሩ ነገሩ በፕሮግረስ ነው የምትከፍሉት። ያው ከዚህ በፊት አንዳንድ ቦታዎች አይታችሁ ከሆነ በታይም ቤዝ ታይም ከሆነ በየ3 ወር ከፍላችሁ ሲጨርሱ ቤቱ ላይሰራ ይችላል። እኛ ግን ፕሮግረስን እያያችሁ እንድትከፍሉ ነው አማራጭ እየሰጠናችሁ ያለው። እዚህ ግቢ ውስጥ ያው 5 ብሎኮች ናቸው የሚሆኑት። መሃሉ ባዶ ከሆነ በኋላ ዙሪያው 5 ብሎኮች ናቸው የሚሰሩትና እስቲ እናንተም አማራጭን ተጠቀሙበት። ውጭ ሀገር ላላችሁም አብዛኛው እንዲሁም አረብ ሀገር ያላችሁ ሩቅ ምስራቅ ያላችሁ ብዙ ወንድሞቻችንም እህቶቻችንም አላችሁና አማራጩን እንደዚህ በጣም ቻሌንጅ ያደርጋቸዋል። ማለት እዚህ አዲስ አበባ ላይ 10 እስከ 20 ሚሊዮን ነው አብዛኛዎቹ ቤቶች አሉት። 6 ሚሊዮን ምናምን የሚል አማራጮች የሉም። እና አሁን እየሸጥን ያለነው የፕሮሞሽን ዋጋ ነው። የፕሮሞሽን ዋጋ ነው። 3 ሚሊዮን ከፍላችሁ በ2 አመት ውስጥ 3 ሚሊዮን ደግሞ በ10 አመት ውስጥ ስትከፍሉ አንድ ቤቱን እያከራያችሁት። የኛ ቤቶች አሁን ቀጣይ ምንድነው ይከራያሉ ብለን እንትን ያላችሁ ከትንሽ እስከ ትልቅ ያለው ከ80 እስከ 250 ሺህ ብር ነው ይከራያል ብለን የያዝነውና ቢያንስ እንኳን እናንተ 100 ሺህ ብታከራዩት በአመት 1.2 ነው ትርፍ የምታመጡበት። በ3 አመት 3.6 ስታተርፉበት 3 ነጥብ ስታገኙ 3.6 ያው ከቨር ያደርገዋል ማለት ነው ቤታችሁን የግማሹን። ይሄ ማለት ደግሞ እናንተም በዛ ስራ ይፈጥርላችኋል። ተረጋግታችሁ መክፈል ትችላላችሁ። ያው በ3 ሚሊዮን ባለፈው እንደገለጽኩላችሁ አዲስ አበባ ውስጥ ብዙም እንደዚህ አማራጮች ስለማይገኝ የጨረቃ ቤቶች ካልሆነ በስተቀር እኛ ግን ይሄን አማራጭ ይዘንላችሁ መጥተናል። ሳይቱን በደንብ ትመለከቱታላችሁ። ያለው አማራጭ በጣም የሚገርም ነው። እዚህ እየሰራን ያለነው በጣም ቆንጆ ነው። የመጀመሪያ በመሆናችን በዚህ ዋጋ እየሸጥን ያለነው። ያው አሁን ወራቱ ህዳር ውስጥ ነው ያለው። ታህሳስ 15 በኋላ ግን ያው የባንክ አማራጭ እንደሚነሳ ነው። ይሄኛውን ደግሞ 69500 እያልኳችሁ ያለሁት 89000 ነው በካሬ የሚሆነውና ይሄን እያያችሁ እንግዲህ እናንተም ኮንታክት አድርጋችሁ ያለው ኢንፎርሜሽንን ሳይት ለማየትም ለመግዛትም አማራጩን እስቲ ከታች ያለው ቁጥር እየደወላችሁ መረጃውን በዋትስአፕም ውጭ ሀገር ያላችሁን በደንብ ብታወሩን ዘንድ ይሄኛ መረጃ ሰጠናችሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ።